ለመሆኑ በአሁኑ ሰዓት በዓለም ላይ የኦርቶዶክስ ተዋሕዶ እምነት ጠፍቶ እንዳይቀር ብቻውን ማቅ ለብሶ በነገሥታት መሃል እየተዘዋወረ እምነታችንን የታደገውን ያንን ምስጢራዊ ሐዋርያ ያውቁታል? ሰኔ 28 የሚታሰበው የቅዱስ ያዕቆብ ዘልበረዳይ ድንቅ ሕይወት። ዙሪያ በሙሉ በጠላቶች ቢከበር የምትደገፍበት ኃይል ቢጠፋና እውነትን ስለተናገርክ ብቻ ሞት በደጃፍ ቢቆም ምን ታደርጋለህ? ትሸሻለህ ወይስ ለጊዜያዊ ጥቅም ስትል እውነትን ትሸጣለህ? የአሁኑ ትውልድ በትናንሽ ፈተናዎች ፊት ተንበርክኮ ማንነቱንና እምነቱን አሳልፎ በሚሰጥበት በዚህ ዘመን ወደ ኋላ ሄደን ልንማርበት የሚገባ አንድ አስደናቂ ሰው አለ። ቅድስት ቤተ ክርስቲያናችን የኦርቶዶክስ ተዋሕዶ እምነት በምድር ላይ ጠፍቶ እንዳይቀር ነፍሱን ቆጥሮ ለሰጠውና ብቻውን የዓለምን ነገሥታት ላወደመው ታላቁ ጻድቅ ለቅዱስ ያዕቆብ ዘልበረዳይ ዓመታዊ መታሰቢያውን ታስባለች። የታሪክ ተራ የታሪክ ገጽ አይደለም። በአንድ ሰው ጽናት ውስጥ የአንድ ትውልድ መዳን እንዴት እንደሚወሰን የሚያሳይ የሕይወት መስታወት ነው። ታሪኩ እንዲህ ነው። በ6ኛው ክፍለ ዘመን ከኬልቄዶን ጉባኤ በኋላ ክፉዎች ነገሥታትና መኳንንት የኦርቶዶክስ ተዋሕዶ አባቶችንና ኤጲስቆጶሳትን በሙሉ ሲገድሉና ሲያሳድዱ የክርስቶስ እውነተኛ መንጋ እረኛ አጥቶ ግራ ተጋባ። እምነቱ ከምድር ላይ የጠፋ መስሎ በነበረበት በዚያ አስፈሪ ጨለማ ውስጥ ቅዱስ ያዕቆብ ብቅ አለ። እርሱ የነገሥታቱን ሰይፍና የሰላዮቹን ዓይን ለመሰወር ዘልበረዳይ የተባለ የሻካራ በረዶ ወይም የማቅ ልብስ ለብሶ እንደ ተራ ለማኝና መንገደኛ በመምሰል ማንነቱን ደበቀ። ከሶሪያ እስከ ግብፅ ከአርማንያ እስከ እስያ ባሉ ሰፋፊ ሀገራት ውስጥ በእግሩ እየተዘዋወረ በሌሊት በሚስጥር በየዋሻውና በየባቱ ውስጥ እየገባ አብያተ ክርስቲያናትን አጸና። ሰላዮች ሊይዙ ሲፈልጉት እርሱ ግን እንደ ነፋስ እያመለጠ በመቶ ሺዎች የሚቆጠሩ ሰዎችን አጠመቀ። በሺዎች የሚቆጠሩ ካህናትንና ኤጲስቆጶሳትን በሚስጥር ሾመ። ቅዱስ ያዕቆብ ዘልበረዳይ ሕይወት ለአሁኑ ትውልድ ትልቅ ትምህርት ነው። ዛሬ እኛ በምቾትና በነፃነት ዘመን እየኖርን በትናንሽ ማህበራዊ ሚዲያ ጫናዎች፣ በገንዘብና በምድራዊ ጥቅማ ጥቅሞች ምክንያት እምነታችንንና ስርዓታችንን ስንለውጥ አይገርምም? እርሱ ግን የተንደላቀቀ ሕይወትን መምረጥ ሲችል ስለ ተዋሕዶ እምነት ሲል በረሃ ለበረሃ መከራን መረጠ። የያዕቆብ ዘልበረዳይ ያሳየን ትልቁ ትምህርት እውነትን ለመጠበቅ የሰራዊት ብዛት አያስፈልግህም፣ እግዚአብሔር ካንተ ጋር ከሆነ አንተ ብቻ ለዓለም ትበቃለህ የሚለውን ነው። እርሱ እስከ ዕለተ ዕረፍቱ ድረስ በጽናት ተጋድሎ የተዋሕዶውን ብርሃን ጠብቆ ለእኛ ቆየልን። የጻድቁ የቅዱስ ያዕቆብ ዘልበረዳይ ረድኤት ጽናትና በረከት ከሁላችን ጋር ይሁን።